መስዋዕት ተገኘ። እሱም የክርስቶስ ኢየሱስ ሰውነት ነው። አሁንም ወደ እስራኤል እንመለስ። የእስራኤል ሕይወት ያው መጽሐፉ እንዳለው በዕብራውያን ምዕራፍ 10 ላይ ሕጉ ሊመጣ ያለው እውነተኛ አምሳል ሳይሆን ጥላ ነው ብሏል። አንድ የሚያመለክተው ነገር አለ። የእስራኤልን ሕይወት ታሪክ ስናይ የእስራኤል ከግብፅ ሲወጣ በግብፅ ብዙ ተአምራት ሕዝቤን ልቀቅ ብሎ እግዚአብሔር ብዙ ተአምራት ብዙ መቅሰፍቶችን በግብፅ ምድር ላይ አኖሯል። ነገር ግን እስራኤል ከግብፅ ሊወጣ አልቻለም። የወጣው በደም ነው። በግ ሰውተው የበጉን ደም በራቸው ላይ ቀብተው ሞት ከነሱ ያለፈ ሞት ግብፅ እየገባ መጨረሻ ውጡ ተባሉና ወጡ። ሃሌሉያ!